ውስኪውን እየተቀባበሉ ያንቆደቁታል። ቆይተውም እንደ ማግኔት እየተሳሳቡ ይጠጋጉ ጀመረ። አንድ እግሯ መሪውን አልፎ የሜንጦ ሽንጥ ላይ አለፈ። የአሜሪካ ሴት ጭን የሚያክል ክንዱ አንገቷን ዞረም። የአለሌ ሙድሙድ የሚያክል አገጩን ዳገጯ አሾለም። 1 ኪሎ ሙዳ የሚያህል ከንፈሩን አንስቶ አፏ ላይ ጫነው። ከንፈሯ ከቦታው እስኪነሳ ይስማት ጀመረ። ያንዳቸው እግር ከንብሎት ተጋድሞ የሚንቆረቆረው ውስኪ እንኳን ለማየት ጊዜ አልነበራቸውም። የሸሚዙን አዝራር ፈታ የፀጉር ጫካ ከወረረው ደረቱ ላይ ተለጠፈችም። እሱም በተራው ከኋላ የዋለውን የቀሚሷን መሸርገጊያ ፈቶ ጡት ማሳጇን በማውለቅ ቶቿን ይጨምቅ ጀመረም። ቆይቶም የቀበቶ ሰንሰለት ሲጨለጨል ተሰማኝ። በመቀጠልም መኪናዋ ታረገረግ ገባችም። ወደፊት፣ ወደ ኋላ፣ ወደ ቀኝ፣ ወደ ግራ እንደ ጉርና የምትገፋው መኪና እያየው ደርቅ የቀረው። ከአያሌ ደቂቃዎች በኋላ በእርሷ ማቃሰት በእርሱ ማጓራት የጀመሩትን አሳረጉም። በጥድፊያ ልብሳቸውን አስተካክለው በስሜት ሲወራጩ የደፉትን ውስኪ አቃንተው እንደገና ይጨልጡት ጀመርም። ጥቂት ትንፋሽ ከወሰዱ በኋላ ያንኑ መነሻ አልባ ሳቃቸውን አመጡ። ኦፋ ለመሆኑ እንዴት ነኝ አላት ስሜቷን በማቆላመጥ ቡዝዝ ብሎ እየተመለከታት። ምን ጥያቄ ያለው ተክነህበታል። የዛሬው ደግሞ ልዩ ነው ሳቋን በማስቀደም መለሰችለት። ከአባባሏ ይህ ድርጊታቸው እንደተደጋገመ ገባኝ። በራችን ላይ ደርሰን ለአልጋችን ጥቂት እርምጃዎች ሲቀሩን እብደት ነው እብደት በማለት እንደገና ተንፈቀፈቀ። እርሷም ተከትላው ተንከተከተች። በራችንና አልጋችን ሲል ያለ ረፍት የተናገራቸው ቃላት አንድ ላይ የመጠቃለላቸውን መርዶ አረዳኝ። አንዳንዴ እኮ እንዲህ ወጣ ያለ ነገር ማድረግ ከህይወት ድግግሞሽ አዙሪት ስለሚያወጣ ህይወትን ያጣፍጣል ስትል ያደረጉትን መልካም እንደሆነ አረጋገጠችለት። መቼስ ከድሮ ባለቤትሽ ጋርም እንዲህ ወጣ ያለ ነገር ታደርጉ እንደነበር ጥርጥር የለውም። ጭራሽ ስሜን ለመጥራት እንኳን ተጠይፏል። ወይኔ ዲዲሞስ! እንዲህ መኪና ውስጥ ባይሆንም አትክልቱ ቦታ ውስጥ ወደ ስፔን ለሽርሽር በተጓዝንበት ወቅት ባርሴሎና ውስጥ እሱ ግን እንዴት እንዳደረገን አልነግርም። የኔ ቆንጆ ይሄ ምኑ ይደበቃል? ንገርኝ እንጂ። አሳፋሪ ነው አልነግርም። ይልቁንስ ጣሊያን በሄድንበት ጊዜ ሚላን ውስጥ በሚገኝ አንድ የወይን ማሳ ውስጥ ያደረግነውን አልረሳውም። አርጀንቲናስ ብትል የቦነስ አይረሱስ አይረሳም። በሁለት እጆቿ ፊቷን ሸፈነች። ያላደረግንበት አህጉር የለም። ብቻ ቶ ቅጠላም ስለሆነ ይሁን እንጃ ጥቅጥቅ ካለ ጫካ ውስጥና አትክልት ቦታ ውስጥ ማድረግ ይወዳል። እሱን እርሳው። ከአንተ ጋር ያደረግነው ማስታወስ በቂ ነው። ከእርሱ ትዝታ ያልተናነሰ ነው። ይልቅንስ የአሁኑን አታስረሳኝ። እንደ ኪራይ ድንኳን የትም ስተከል የትም ስወጠር ሰነበትኩ። አያሌ ሐሳብ ችካሎች ከወዲያ ወዲህ ወጥረው ወደ የትም እንዳልሄድ ሰፉኝ። አንደኛው ሐሳቤ ወደ ቤቴ መመለስ ነው። ቆንጂዮዋ ባለቤቴ ይህን ያህል በብቸኝነት መሰቃየት የለባትም። ልጆቼም አባታቸውን ይናፍቁ ይሆናል። አባታቸው ወደ ውሻነት መለወጡን ሳይሆን በድንገት መኪናውን ይዞ ከቤቱ እንደወጣን የሚያውቁት ወራት ተቆጥረዋል። እንግዲህ ወይ ሞቷል ብለው ደምድመው ተቀምጧል፣ ወይም ደግሞ የመኪና አደጋ እንደደረሰብኝ አስበው ሊሆን ይችላል። በጥቅሉ ስለኔ ሁኔታ ብዙ ገምተው ብዙ ተጨንቀው እንደሞትኩ ሊደመድሙ ይችላሉ። ሞቷል ብለው ደምድመው ቢሆንስ የሚል ክፉ ሐሳብ ተሰነቀረብኝ። አይደረግም። ለአያሌ ደቂቃዎች ይህን ሐሳብ የረገበ ጆሮዬን ሳይቀር እያንቀሳቀስኩ ሳስብ ቆየው። ሞቷል ብለው ደምድመው ከሆነ ልጆቼም አልቀሰው ወጥቶላቸው ረስተውኝ ይሆናል። ሚስቴም ሌላ ግብታ አይሆንም። አይደረግም። አዎ ሚስቴ ቆንጆ ናት። ማንም ብቻዋን ገልሙታ ብቻዋን በልታ እንድትኖር አይፈቅድላትም። እንኳን ሞቷል ተብሎ ተወርቶብኝ ይቅርና ድሮም ሰው ያለው እንኳን ብዙዎች ባይናቸው በርቀትም ቀሚሷን ሲገልቡ ታዘብ ነበረ። ለምን አያችኋት አይባልም። ማንም ወንድ ለምን እንደሚያያት ታውቃለሁ። ግልጽም ነው። ቆንጆ ስለሆነች ነው። በወቅቱ ኩራትም ቅናትም ይሰማኝ ነበረ። ባጭሩ ይህ ስጋት ብቻ ሆኖ እንዲቀር ፈልጋለሁ። ሰው ነበርኩ። በአንድ መጥፎ ቀን ስቀብጥ ወደ ውሻነት ተለወጥኩ። ሚስቴም ሞቷል ብላ በማሰብ ሌላ ባል አገባች የሚል ቅስም ሰባሪ ልብ አኮማታሪ ታሪክ እንዲኖረኝ አልፈልግም። የስጋቴ የጠነከረ ሲመጣ ወደ ቤቴ ድረስ የሚል ሐሳብ የጦር አለቃ እንደተፈናጠጠበት ሰንጋ ፈረስ
ይንጠኝ ጀመረ። እንደ ዘላን እግር ይወዘውዘኝ ገባ። ቤቴ ሩቅ ባይሆን ኖሮ አሁኑኑ አንዳች ሳላመነታ በር ነበረ። ነገር ግን ወደ ቤቴ ለመድረስ አያሌ ኪሎ ሜትሮችን ማቋረጥ ይጠበቅብኛል። አያሌ ኪሎ ሜትሮችን፣ ይህም ሊሆን የሚችለው በእግር ነው። ስንት ቀናት እንደሚፈጅብኝ ለማስላት ሞከርኩ። ማሰቡ በራሱ ያታክታል። ወደ ውሻነት ባልቀየር ኖሮ ወደዚህ የመጣውበት መኪናዬን እየነዳው በሄድኩኝ። ነገር ግን አሁን ውሻ ነኝ፣ የፈረደበት ውሻ፣ በአንድ በማይታመን እውነት ውስጥ ያለው ልውጥ ፍጡር። ይህ የእውነተኛ የህይወቴ ቅስም እንጂ የካርቱን ፊልም ባለመሆኑ ውሻ ሆኜ መኪና መንዳት አልችልም። ህይወት እንደ ካርቱን ፊልም ቀለም አቅም በሰጣቸው ስዕሎች ተንቀሳቃሽነት ጀብድ የምፈጽምባት የህልም ዓለም አይደለችም። ለመሄድ የራስን ቋንጃ፣ ለመዞር የራስን ጋንጃ፣ ለመወሰን የራስን ፍርጃ፣ ለመንዳት የራስን አቅም፣ ፍሬን ለመያዝ የራስን ቅልጥም ትጠይቃለች። አረ ለመሆኑ መኪናዬስ እስካሁን ካቆምኳት ቦታ ትኖራለች? አይመስለኝም። አሁን ትዝ እንደሚለኝ መኪናዬን ያቆምኳት የአስማቱ ሙከራ ለመሞከር ወደ ጫካው ስገባ ነው። ከይርጋለም በዲላ በኩል ሞያሌ ወደሚባለው የኬንያ ጠረፍ ድረስ በተዘረጋ አውራ ጎዳና ላይ መጋራ ወደሚባለው ጫካ ስገባ እዚያ አውራ ጎዳና ላይ ጥያት እንደሄድኩ ነው የማስታውሰው። መኪናዬን ሄጄ ማየት አያስፈልገኝም። እንደማስታውሰው ሞተሯን ካጠፋው በኋላ ቁልፉን ይዤው አልወረድኩም። ይህኔ አንድ እድለኛ ይዟት ተሰውሮ ይሆናል። ወይም የኔን መሞት ባለቤቴ ለፖሊስ አመልክታ በኤግዚቢትነት ተይዛ አሊያም ለባለቤቴ ተሰጥታ ሊሆን ይችላል። አሊያም በቆመችበት ቦታ እንዳለች ሙጃ በቅሎባት ይሆናል። ያም ሆነ ይህ መኪናዬ ለኔ ከዚህ በኋላ ከውሻነት እንደገና ወደ ሰውነት ካልተመለስኩ በቀር አታስፈልገኝም። ካልነዳዋት መኪናዬ ከቅልነት የሚያስበልጣት ነገር የለም። ቅል ስል ዲዮጋን የተባለው የጥንት ፈላስፋ ቅሉን ይዞ በአይነ ህሊና የታየኝ። ፈላስፋው ዲዮጋን አንዲት ቀፎ ከምታክል ተንቀሳቃሽ ቤት፣ ከአንድ ምርኩዝ፣ ከአንድ ውሻና ከአንዲት ቅል በቀር ሀብት አልነበረውም። ቅሏንም አንድ እረኛ በእፍኙ ከወንዝ ውሃ ሲጠጣ አይቶ ትርፍ መሆኗን በመገንዘቡ ጥሏታል። ውሻው ለዲዮጋን አስፈላጊው በመሆኑ ውሻው የኩራት ቆነጠጠኝ። ለምን አይመለዝገኝ? ለፈላስፋው ዲዮጋን በምድር ላይ ካስፈለጉ 3 ነገሮች አንዱ መሆኑ ቀላል አይደለም። ዲዮጋን ብዙ ያለው አላተረፈም፣ ጥቂት ያለውም አላነሰውም በሚለው ፈሊጥ የተመራ ቢመስልም እኔ ግን አገልጋይን እጁ ውሻ አፍንጫው ያኖሩታል እንዲሉ ከአፍንጫዬ በቀር ብዙም ጥቂትም የለኝም። ከእንግዲህ ወዲያ መኪናዬንም እንደሌለች ቆጥራታለሁ። እንዲያውም ለእኔ በዚህ ሰዓት ከስባሪ ገል የበለጠ ንብረት በምድር ላይ አላገኝም። ሰው ያለው ኦጋዴን ውስጥ ይወጣል ተብሎ የሚጠበቀውን ነዳጅ በተስፋ አጠባበቅ ነበረ። ሰው ያለው የኢትዮጵያ ቴሌቪዥንን መለከት የነበረው የካድሬን ቀረርቶ ለማዳመጥ ሳይሆን ምናልባት አንድ ቀን ለረጅም ጊዜ ሲጠበቅ የኖረው የኦጋዴን ምድር ሙቀት ብቻ ሳይሆን ነዳጅም እንደ ወተት መታለም መጀመሩን በሰበር ዜና ለመስማት ነበረ። ሆኖም ይህንን ሳልታደል ከሰውነቴ መንደር ወርጄ እንቁጢጥ ውሻ ቁጭ ኑሮን በመግፋት ላይ ነኝ። እንደ ውሻነቴ ከአንድ በርሜል የነዳጅ ዘይት ይልቅ ተቆፍሮ የሚወጣ አጥንት ይሻለኛል። በመሆኑም መኪናዬ አያስፈልገኝም። መሄድ ካለብኝ ህልቆ መሳፍርት የሌለው መንገድ በእግሬ መጋጠም ይኖርብኛል። ለመሄድ ማንም አልከለከለኝም። ነገር ግን አንድ ነገር አለ፣ አልተከለከልኩም። በመንገዴ ላይ የሚገጥመኝን ባላውቅም ከውሻ በቀር የሚያስፈራኝ የለም። በሽታውን ሊያጋባብኝ ይችላል ብዬ እንጂ ለንክሻውስ እኔም የዋዛ አይደለውም። እኔ ነኝ ያለ ይግጠመኝ። ውሻ ሆኖ መጥቶ ብርንዶ ሆኖ ይመለሳል። ከሚያጋጥሙኝ አራዊቶች ሁሉ አጥብቄ የፈራሁት ውሻን የሆነበት ምክንያት ውሻ ሆኜ ሳለ ውሻን በመናቂ አይደለም። ውሻውን ሳይሆን በሽታውን ነው የፈራሁት። ሰውም እያለው ሰውን ሳይሆን አመለካከቱን ነበር ጠላም እወድም የነበረው። ሰው እያለው ማን እንደነበርኩ ምን እንደነበርኩ ደረጃዬ፣ ዕውቀቴ፣ ማህበራዊ፣ ፖለቲካዊ፣ ሃይማኖታዊ አመለካከቴ ምን እንደነበር የማስብበት ጊዜ አልደረሰም። አሁን የሚያስጨንቀኝ የመከተብና ያለመከተብ ጉዳይ ነው። ብዙ ህልም ያለኝ ሰው ነኝ። ይቅርታ ውሻነቴን እየዘነጋው ተቸገርኩ። እስከ ህልሞቼ እንድሞት አልፈለግም። እስከ ህልም ከመቀበር የበለጠ የባሰ ክፉ ዕጣ የለም። ሰውነቴ በአካል ውሻ ውስጥ ቢቀርም አንድ ቀን ከዚህ መቃብር ለመውጣት ተስፋ አለኝ። ውሻ ሆኜ
የማላሳካው ሰውነትን የሚጠይቅ ህልም አለኝ። ተስፋዬ ሰው መሆን ነው። ግን ለምን? ውሻ ሆኜስ ብቀር? ብዙ ነገር ይቀራል። ተስፋን ያህል ታላቅ ነገር የለም። ተስፋ የሌለው ሰውና ክንፉን ያጣ አሞራ አንድ ናቸው። ሁለቱም ወደ የትም አይሄዱም። በእርግጥ ውሻ ሆኖ ከመኖር በተለይ ሰው ለነበረ ሰው መሞት ይሻላል። በእርግጥ ሰው ሆኖ መኖርም ትክክለኛውን ሰው ሆኖ መኖር ካልተቻለ በስም ሰው በግብር ውሻ ከተሆነ እንደኔ በስም ውሻ ሆኖ በግብር ሰው መሆን ይሻላል። እንዳሰብኩት 4 ኪሎ መድረስ ቀላል ሆኖ አላገኘሁትም። ጠቅላይ ሚኒስትሩ መታመማቸውን መንገድ የሚሄዱ ሰዎች ሲያወሩ ሰምቼ ባልዘገይ ኑሮ እስካሁን ከአንድ ክፍት የጭነት መኪና ላይ ወጥቼ ቆብ በማለት ደርስ ነበረ። የዘገየሁበት ምክንያት የሆነው እንዳይመከኝብኝ በመስጋቴ የእብድ ውሻ በሽታ አጋብቶባቸው ነው ብባልስ? ለነገሩ እስካሁን ከአንድም ውሻ ጋር አልተገናኘውም። የባለፈውን የፍየል ጭንቅላት በአየር ላይ ሲቀልመው አባሮ በመፈጥረቅ መቀማት አያቅተኝም ነበረ። ሲታይ አንድ ሐሙስ የቀረው ነበር የሚመስለው። ሟርት ሆነ እንዴ? ባለፈው የጠቅላይ ሚኒስትሩ መታመም ከመስማቴ በፊት ስለ ኮሞሮሱ ፕሬዝዳንት ህልም ሳስብ ነበረ። በህልማቸው ውሻ ሲያባርራቸው አይተው በነጋታው አንድ ብርጌድ ውሻ ገዳይ ኃይል አቋቁሞ የኮሞሮስን ውሻ ሁሉ ማስጨረሳቸውን አስቤ ደንግጬ ነበረ።